ሰላም ለእናንተ ይሁን። በዓለም ዙሪያ ያላችሁ ውድ ቤተሰቦቼ የእጁ ፍጥረት የሆናችሁ እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉ ሰላም፣ ሁሉ መልካም፣ ሁሉ ድንቅ፣ ሁሉ ውብ ሆኖልኛል። ከሰላሙ ጌታ ከሰራዊት ጌታ ከቅዱስ እግዚአብሔር የተነሳ በጎነቱን፣ ቸርነቱን፣ ርኅራኄውን፣ ታማኝነቱን፣ ጥበቃውን አብስቶልን ደግሞ ዛሬ ለተባለች ቀን ደግሞ ያደረሰን እግዚአብሔር ስሙ ይባረክ። ይህንን ድምፅ የምትሰሙ ሁሉ ውድ ቤተሰቦቼ በያላችሁበት የአብ የወልድ መንፈስ ቅዱስ ጸጋና በረከት ያገኛችሁ። ሁላችሁንም እጅግ በጣም አድርጌ ነው የምወዳችሁ ማከብራችሁ። በእውነት ስለምትሰጡን ኮሜንት፣ ስለምትጸልዩልኝ፣ በርቺ ስለምትሉኝ፣ እግዚአብሔር ተናገረን አጽናናን፣ እግዚአብሔር በዚህ ተናገረኝ፣ ይሄ ነገር ቀርቶልኛል ያላችሁ የምትመሰክሩ እግዚአብሔር አምላክ ይባርካችሁ። የሥራ ሁሉ ባለቤት መንፈስ ቅዱስ ነውና ክብሩን መንፈስ ቅዱስ ይውሰድ። አሜን። ክብር ለእግዚአብሔር ይሁን። ሁላችሁም ተባረኩልኝ። እንግዲህ ያው ስለ እውነተኛ ጾም ኢሳይያስ 58 ላይ ያለውን ቃል ነው እየተማማርን ያለነው። እንግዲህ ኢሳይያስ 58 እንግዲህ ከ1 እስከ 14 ነው ቁጥር ያለው። ከ1 እስከ 3 አይተን ነበረ። ባለፈው ደግሞ ከ4 እስከ 7 አይተን ነበረ። አሁን ደግሞ ከ8 እስከ 14 ያለው እናያለን። ይሄንን ክፍል እንጨርሳለን በክፍል 3 ማለት ነው። ክብር ለእግዚአብሔር ይሁን። ያስተማረን፣ የመከረን፣ የገሰጸን ልዑል እግዚአብሔር የተባረከ ይሁን። እንግዲህ ከላይ አንስተን ስናይ ወገኖቼ እግዚአብሔር በጾም ሰዓት ምን ማድረግ እንዳለብን በማስመሰል እንደምንቀርብ እየተናገረ ነበር። ባለፈው ደግሞ ክፍል 2 ላይ ደግሞ እግዚአብሔር የሚፈልገው ጾም ደግሞ ምን አይነት ጾም እንደሆነ ቀንበር እንድንስል፣ ለተጨቀኑት፣ ለተራቆቱት፣ የተራቡትን እንድናበላቸው እና ደሆችን ወደ ቤታችን እንድናስገባ፣ ለስጋ ዘመዶቻችን ፊት እንዳንነሳ እንደዛ እግዚአብሔር እየተናገረ ነበር በክፍል 2 ላይ። አሁን ደግሞ ክፍል 3 ላይ ደግሞ እግዚአብሔር ይናገረናል። ክብር ለእግዚአብሔር ይሁን። ከዛ በኋላ ምን ይላል? በክርስቶስ ኢየሱስ ስም አነባለሁኝ ከ9 ጀምሮ ማለት ነው፣ ከ8 ጀምሮ ይሄንን ደግሞ ካደረግ ካለ እንግዲህ ደሃውን ካስገባ ወደ ቤት፣ የተራቆተውን ካለበስ ካለ፣ በጭቆና ውስጥ በግፍ ውስጥ ያለውን ለሱ ከተከራከርክለት፣ እሱ ካለበት ቦታ ከዛ ነገር በጾም ውስጥ እሱ ነፃ ካወጣው፣ እሱ ባንተ ምክንያት ከተፈታ፣ ቀንበር የተሰቀለባቸው ያን ቀንበር ከላያቸው ላይ መስበር ከቻልክ፣ ያንን ካደረክ በጾም ሰዓት በጾም ወቅት ይሄንን ካደረግ ካለ ምን አለ? 8 ላይ ይህ ከሆነ አያችሁ፣ ይህን ካደረክ፣ ይህን እውነተኛውን ጾም የምትጾም ከሆነ፣ ትእዛዜን ከጠበቅ፣ እኔ እንደምልህ ካደረክ ካለ እግዚአብሔር ቃል፣ ይህ ከሆነ ብርሃነ እንደ ንጋት ጮራ ይፈነጥቃል። አያችሁ። ከዛስ ደግሞ ፈውስ ፈጥኖ ይደርሳል። አያችሁ። ይሄንን ካደረክ ነው ጾም የሚሰማው፣ ጾም በእግዚአብሔር ዘንድ መታሰቢያ የሚያገኘው። ፈውስ ፈጥኖ ይደርሳል። ፈውስ ማለት ወገኖቼ ከእግዚአብሔር የምንፈልገው ነገር ስንጾም፣ ጾም ጸሎት ስንይዝ ወገኖቼ እግዚአብሔር እንዲሰማን የምንፈልገው ነገር አለ፣ እንዲመልሰን የምንፈልገው ነገር። ለዚህ ነው ጸሎታችሁ አይሰማም እንደሚሰማ አድርጋችሁ ተስፋ አታድርጉ ያለው። ጾም ጸሎት ማለት ከእግዚአብሔር የሆነ ጥያቄ፣ ከእግዚአብሔር የሆነ መልስ የምንፈልግበት ጉዳይ ስለሆነ በጸሎት ወደ እግዚአብሔር የምንቀርበው። ስለዚህ ያ የምትጠይቀው ጥያቄ መልስን ያገኛል። በእንደዚህ አይነት እኔ በምፈልገው መንገድ የምትጾም ከሆነ፣ በእንደዚህ አይነት መንገድ የምትሄድ ከሆነ አንተ ያቀረብከው ጥያቄ፣ አንተ የምትፈልገው፣ አንተ ወደ እኔ የጮክበት ጉዳይ ፈጥኖ መልስ ወደ አንተ ይመጣል፣ ፈውስ ወደ አንተ ይመጣል። አያችሁ። ክብር ለእግዚአብሔር። በእውነት ይሄንን እውነተኛውን ጾም ጾመን ፈውሳችን በምድር ደረጃ ብትሉ፣ በቤተሰብ ደረጃ፣ በግል ደረጃ ብትሉ ፈውሳችን ፈጥኖ ወደኛ ይመጣልን እውነተኛውን ጾም በመጾም። አያችሁ። ያለዚያ እግዚአብሔር እንደ ቃል ነው፣ ከቃሉ ውጭ ምንም አያደርግም። ከዛ በኋላ ፈውስ ፈጥኖ ይደርሳል ካለ በኋላ ጽድቅ ቀድሞ ይሄዳል። አያችሁ። የእግዚአብሔር ክብር ደጀን ይሆንሃል። የእግዚአብሔር ክብር ከለላ ይሆንሃል። የእግዚአብሔር ክብር ጋሻ ይሆንሃል። የእግዚአብሔር ክብር አንተን ይከባል። በሄድክበት ሁሉ ድል ታደርጋለህ፣ ታሸንፋለህ። ይሄኛው እውነተኛውን ጾም ከጾምክ ከዛስ በኋላ ደግሞ የዚያን ጊዜ ትጣራለህ፣ እግዚአብሔርም ይመልስልሃል። ሃሌሉያ። አያችሁ። የዚያን ጊዜ አንተ ትጣራለህ፣ እግዚአብሔርን ትለምነዋለህ፣ ትጠራዋለህ፣ እግዚአብሔር ደግሞ ይመልስልሃል። ለእርዳታ ትጮኻለህ፣ እርሱም አለውልህ ይልሃል። ሃሌሉያ። አያችሁ። እርዳኝ ብለህ ትጮኻለህ፣ እርዳኝ ብለህ እሱ ደግሞ ይመልስልሃል፣ ይሰማሃል፣ ካለህበት ነገር ያወጣሃል። ወገኖቼ እኛ ኢትዮጵያውያን እኮ ጾም እንደምንጾመው ቢሆን ኖሮ ይሄኔ ተፈውሰን በቀረን ነበረ። ይሄኔ ድነን በቀረን ነበረ።
ይሄን የሚታየው የሚሆነው ነገር ሁሉ ባልሆነ ነበር። እስቲ አስቡት፣ እስቲ ራሳችንን እንጠይቅ። በጣም እኮ ነው የምንጾመው። እውነተኛው ጾም ነው ወይ ግን እየጾምን ያለ ነው? ነው ወይስ ከእህልና ከውሃ መከልከል ነው? ነው ወይስ ዓመታትን፣ ቀናትን፣ ወራትን እየጠበቅን ብቻ ዝም ብለን ከእህል ከውሃ እየተከለከል ነው የምንጾመው? ይሄ እውነተኛውን ጾመን ቢሆን ኖሮ ወገኖቼ ስለ ምድራችን የምንጮኸው ጩኸት፣ ስለ ቤተሰብ የምንጮኸው ጩኸት ፈጥኖ ይሰማልን ነበረ። አያችሁ፣ የዚያን ትጣራለህ፣ እግዚአብሔርም ይመልስልሃል። ለእርዳታ ትጮኻለህ፣ እርሱም አለውልህ ይልሃል። በእውነት ይህንን እውነተኛውን ጾም ጾመን እግዚአብሔር አለውልህ ይበለን። እግዚአብሔር አለውልሽ ይበለን በኢየሱስ ክርስቶስ ስም። በቃ እግዚአብሔር ዝም ብለን ወገኖች ዋጋ እንዳንከፍል ነው ይህን የሚናገረን። የጭቆና ቀንበር፣ የክፋትን ንግግር ጣት መቀሰርን ካንተ ብታረቅ። አያችሁ፣ የጭቆና ቀንበር ማለት ሰዎችን መጨቆን፣ ሰዎችን ማሳቀቅ፣ ሰዎችን ማዋረድ። ደግሞ ምን አለ? የክፋትን ንግግር ከኛ ማራቅ። ጣት መቀሰርን ካንተ አርቅ። ጣት መቀሰርን፣ በሰዎች ላይ መፍረድን፣ እሱ እንደዚህ ከሆነ እሷ እንደዚህ፣ በሰዎች ያንን አርቅ አለ። አያችሁ፣ ስንቶቻችንን ይህንን የምናደርገው? ለተራበው ብትራራለት፣ የተገፉት እንዲጠግቡ ብታደርግ ብርሃን በጨለማ ያበራል። አያችሁ፣ በጾም ሰዓት ለተራበው ብትራራለት፣ የተራበውን አይተህ ብትራራለት፣ የተቸገረውን አይተህ፣ የወደቀውን አይተህ፣ ያዘነውን አይተህ፣ የተዋረደውን አይተህ ብትራራለት፣ የተገፋው ደግሞ እንዲጠግብ ብታደርግ አለ ብርሃን በጨለማ ያበራል። ጨለማ እኮ ነው፣ ግን ለአንተ ብርሃን ይሆናል። ምናልባት የሀገሩ ሲስተም፣ ሁኔታው፣ ችግሩ፣ መከራው፣ የኑሮ ውድነት ሊያስጨንቅ ይችላል። አንተ ግን በዚህ መንገድ ከሄድክ፣ ይህን ካደረግ ከጾምክ ግን ለአንተ ችግር አይሆንም፣ ለአንተ ረሃብ አይሆንም፣ ለአንተ መቸገር አይሆንም። ለምን? በጨለማ ላይ ብርሃን ይሆንልሃል ካለ ቃሉ ማለት ነው። ከዛስ በኋላ ደግሞ ሌሊትም እንደ ቀትር ፀሐይ ይሆንልሃል። አይጋች ሌሊት ማለት እንግዲህ ሌሊት ጨለማ ነው አይደል? ምንም የለም። ግን በዚህ መንገድ ከሄድክ፣ ይሄን ካደረግ፣ እውነተኛውን ጾም የሚፈልገውን ከጾምክ፣ እኔ ያልኩህን ካደረክ ግን ለአንተ ሌሊቱ ራሱ እንደ ቀትር ያበራልሃል። አትቸገርም። እኔ ደጀን እሆንሃለሁ፣ እኔ ከለላ እሆንሃለሁ፣ እኔ ጩኸትን እሰማለሁ። አያችሁ አለ እግዚአብሔር። ሃሌሉያ። እግዚአብሔር ሁልጊዜ ይመራሃል። እንደዚህ ከሆንክ፣ በዚህ መንገድ ከሄድክ፣ ማነው መሪህ? እግዚአብሔር ነው። እግዚአብሔር ሁልጊዜ ይመራሃል። ፀሐይ ባቃጠለ ምድር ፍላጎትን ያሟላል፣ አጥንትን ያበረታል። በውሃ እንደረካ የአትክልት ቦታ እንደማይቋረጥ ምንጭ ትሆናለህ። አያችሁ፣ በውሃ እንደረካ አትክልት ቦታ እንደማይቋረጥ ምንጭ ትሆናለህ። በቃ አንተ ምንጭ ትሆናለህ፣ ለሌሎች የምትፈስ፣ ለሌሎች የምትሰጥ፣ ለሌሎችን የምትባርክ፣ ለሌሎች የምትጸልይ፣ የተራቡትን የምታበላ፣ የተራረዙትን የምታለብስ። በቃ አንተ ፈውስ፣ አንተ መፍትሄ ትሆናለህ። በዚህ መንገድ አንተ ምንጭ ነህ፣ ትፈልቃለህ። ለተጠጉ ሁሉ ምንጭ ነህ። ከአንተ ጠጋ ብለው ይጠጣሉ፣ ከአንተ ጠጋ ብለው ይባረካሉ፣ ከአንተ ጠጋ ብለው ይበላሉ፣ ይጠጣሉ። አንተ የመፍትሄ ሰው ትሆናለህ እያለ ነው ቃሉ ወገኖች። ከዛ በኋላ ደግሞ ወገኖች የቀድሞ ፍርስራሾችን መልሰው ይሰራሉ፣ የጥንቱንም መሰረት ያቆማሉ። አንተም የተናዱ ቅጥሮችን አዳሽ፣ ባለ አውራ መንገድ ከተሞች ጠጋኝ ትባላለህ። እግሮች ሰንበትን እንዳይሽሩ ብታሳርፍ፣ በተቀደሰው ቅኔ የልብን ባታደርግ፣ ሰንበትን ደስታ፣ የእግዚአብሔርን ቅዱስ ቀን የተከበረ ብለህ ብትጠራው፣ በገዛ መንገድ ከመሄድ አያችሁ፣ በገዛ መንገድ ከመሄድ እንደ ፍቃድ ከማድረግና ከከንቱ ንግግር ብትቆጠብ፣ አያችሁ፣ እንደ ልብ በራስ መንገድ ከመሄድ ደግሞ ከንቱ ንግግር፣ የማይረባ የስንፍና ንግግር፣ የሽንፈት ንግግር፣ ሰዎችን የሚጎዳ ንግግር፣ እነዚህን ከመናገር ብትቆጠብ፣ በዚያን ጊዜ በእግዚአብሔር ደስ ይልሃል። ሃሌሉያ። በዛን ጊዜ በእግዚአብሔር ደስ ይልሃል። በምድር ከፍታዎች ላይ እንድትጋልብ የአባትን የያዕቆብን ርስት ጠግበህ እንድትበላ አደርግሃለሁ። እግዚአብሔር አፍ ይህን ተናግሯልና። አያችሁ፣ የማን አፍ? የእግዚአብሔር አፍ ይህን ተናግሯልና። እስቲ ስንት ዘመናትን ጾምን፣ ስንት ዓመታትን ጾምን ጸለይን፣ ግን የጾምንበት ጾም ርዕስ ተመልሶልናል። የጠየቅነው ጥያቄ ተመልሶልናል። ፈውስን ተቀብለናል ወገኖቼ። እንደ በጨለማ ላይ ብርሃናችን በርቷል። በአትክልት ስፍራ እንደራሰች አትክልት ሆነናል ወገኖቼ። በረሃብ ዘመን እኛ ለሌሎች ጥጋብ ሆነናል።
ስለዚህ ይህንን ነገር ልናስተውልና እንደ ቃሉ ልንሆን ይገባል ወገኖቼ። በእውነት የመከረን ያስተማረን የገሰጸን ልዑል እግዚአብሔር የተመሰገነ ይሁን። እንደው በምትወዱት አምላክ ይዣችኋለሁ። ኢሳይያስ 58 ሙሉውን አንብቡ ወገኖች፣ ዋጋ እንዳንከፍል እንዲሁ በከንቱ ይህን እውነተኛውን ጾም ጾመን ከሱ ከጩኸታችን ምላሽ አግኝቶ በእርሱ መታየት በእርሱ መጎብኘት ለምን ከኛም አልፈን ከግላችን ለቤተሰብ ከቤተሰብ አልፈን ለሀገራችን ከሀገራችን አልፈን ደግሞ ላለንበት ሀገር መፍትሄ እንድንሆን እግዚአብሔር ይርዳን። እጅግ አድርጌ ወዳችኋለሁ፣ አከብራችኋለሁ። ተባረኩ፣ ተከናወኑ።